ሃሌሉያ ክብር ለናዝሬቱ ለኢየሱስ ይሁን። በሳውዝ አፍሪካና በዓለም ዙሪያ ሆናችሁ ይህንን ቪዲዮ የምትመለከቱ ቅዱሳን ሰላማችሁ ይብዛ። ዛሬ ከዚህ ከዛዮን ፕሬየር ማውንቴን ወይም ከጽዮን ጸሎት ተራራ በሕይወታችሁ ላይ የእግዚአብሔርን ቃል ለመናገርና ለመጸለይ መጥቻለሁ። የእግዚአብሔርን ቃል በትንቢተ ኢሳይያስ ምዕራፍ 14 ከቁጥር 1 ላይ ካለበት ክፍል እንደዚህ ያነባለሁ። እግዚአብሔርም ያዕቆብን ይምረዋል፣ እስራኤልንም ደግሞ ይመርጠዋል፣ በአገራቸውም ያኖራቸዋል። መጻተኛም ከነርሱ ጋር ይተባበራል፣ ከያዕቆብም ቤት ጋር ይጣበቃል። ክብር ለኢየሱስ ይሁን። እግዚአብሔርም ያዕቆብን ይምረዋል። አሁን በዚህ ሰዓት ላይ በሳውዝ አፍሪካ ላይ ብዙ ወጀብ ሲነሳ ከዚህ በፊት ጌታ እግዚአብሔር እንደተናገረው ሁሉ በተለያየ ቦታ ላይ ሲሆን እናያለን። በኢስተርን ኬፕ ላይ፣ በዳርባን ላይ እንደዛውም በተለያየ ቦታ ሁሉ ላይ በፑማላንጋ ዙሪያ ላይ ሲሆን ነው የሚናየውና እግዚአብሔር የተናገረው ሁሉ ጊዜም ይሆናል። ግን በሕይወታችን ላይ እግዚአብሔር የተናገረው ነገር ክፉ ከሆነ እግዚአብሔር በመልካም እንዲቀይረውና እግዚአብሔር ምሕረትን እንዲያደርግልን በዛ ጉዳይ ላይ በዛ ነገር ላይ በጌታ ፊት ላይ መንበርከክና መጸለይ ነው ያለብን። በምንጸልይበት ሰዓት ላይ እግዚአብሔር ለልጆቹ የሚራራ አምላክ ስለሆነ ምሕረትን ያደርግልናል። እግዚአብሔር ይምረናል። ቃል ውስጥ ላይ ስንመለከት እግዚአብሔር እስራኤላውያንን ከግብጽ ምድር አወጥቷቸው